ሰላም ሰላም ዩቲዩብ ቤተሰቦቻችን፣ ዛሬ ደግሞ የተገኘ ነው በሚሊዮን ፕሮግረስ አካዳሚ ነው። ይህን የተንጣለ ትምህርት ቤት አንድ ባንድ እናስቃኛቸዋለን። ሌትስ ጎ ተከተሉ። እሺ ከፋለኝ አባስ ባላለው የሚሊኒየም ፕሮግረስ አካዳሚ ሁለተኛ ደረጃ ትምህርት ቤት ተማመር ነኝ። ደስ ብሎናል። ሚሊኒየም ፕሮግረስ አካዳሚ የተመሰረተው በ2000 ዓመት ጀምሮ ነው። ስሙም አብዛኛው የተወሰደው ከዛ ሚሊኒየም ታያቸው ከ9ኛ ክፍል እስከ 12ኛ ክፍል በየክፍል ደረጃው የተሻለ ውጤት ያመጡ ቶፕ ተማሪዎች ናቸው። ተማሪዎች እዚህ ላይ ውጤታቸውን ሰጥሎ ያለፉ ነው። ከፍተኛው 96.58 የሚለው ነው። ዝቅተኛ ደግሞ 86 አካባቢ። እንግዲህ ባለፈው ዓመት ያው በርካታ ተማሪዎችን ማሳለፍ ተችሏል። በፊት ከነበረው 18% ወደ 81.3% ተማሪዎች ነው ያለፉ። ትምህርት ቤቱ የመጀመሪያው ታርጌት ኳሊቲ ብራንድ ነው፣ ጥራት መለያችን ነው። ይሄኛው ትምህርት ቤቱ እንደዚህ እንደምታየው በህንፃ በቢልዲንግ በፋሲሊቲ በጣም የተሟላ ፋሲሊቲ የተሟላ ነው አብዛኛው። እዚህ ፋሲሊቲ ላይ ደግሞ የበለጠ ሰርተን እኛ ትምህርት ቤቱ የበለጠ ተወዳጅና ኮከብ ከሌላውም ተወዳዳሪ ሀገር አቀፍ ከሆኑ ትምህርት ቤቶች ተወዳዳሪና ተመራጭ እንዲሆን አድርገን ስለምሰራ ነው። ያ ኳሊቲ ብራንድ የሚለው መለያ ምልክታችን አድርገን እየሰራ ነው። የተለያዩ ሌክቸር የሆኑ የአይቲ ነገር ክላስ እንዳላችሁ ነገራል። እንዲሁ ደግሞ ትምህርት ቤቱ ከባህር ዳር ለየት የሚያደርገው ደግሞ ራሱ የቻለ የስፖርት ፋሲሊቲ ያለው ስቴዲየም ያለው ትምህርት ቤት መሆኑ ነው እና የተለያዩ ክላሶች እንዳሉ ይነገራል። ከነዛ ውስጥ ማየት የሚችለው ካለ ፊዚክስ ላቦራቶሪ ማየት ይቻላል። አሁን የምንሄደው ወደ ፊዚክስ ላቦራቶሪ ነው፣ መመልከት ይቻላል። ፋሚሊ ገና ያላያችሁት ብዙ ነገር አለ። ሌትስ ጎ። ሁለት አይነት የማስተማሪያ ዘዴ ነው። በተግባር ቁሳቁስ ያለባቸው አፓራትስ እና ልዩ ልዩ መሳሪያዎች ያሉባቸው በተግባር እዚህ እየሰራን እናስተምራለን። እዚህ ጋር የምታዩቸው የተለያዩ የፊዚክስ መሳሪያዎች ናቸው፣ አፓራትስ እንላቸው። በርካታ የሆኑ ሌላም ቦታ ማናገኛቸው ብዙ የተለያዩ መሳሪያዎች አሉ። እዚያ እነዚህም ባላንስ እዚህ ጋር የምታዩቸው አዳዲስ እንትኖች መሳሪያዎች ናቸው። እዚህም ጋር ያሉት የምታዩቸው ኢንስትሩመንቶች አሉ፣ አፓራትሶች አሉ፣ ኬሚካሎች አሉ፣ ሜዥርመንት አለ፣ ሜትሮች ምናምን መለኪያ መሳሪያዎች በርካታ የሆኑ ሜዥር የምናደርግባቸው የተለያዩ ቁሳቁሶች አሉ። እዚህ ጋር የምታዩቸው በተማሪዎች የተሰሩ ደግሞ እዚህ ጋር የተለያዩ መሳሪያዎች አሉ። እነዚህ አብዛኛው ብዙዎች የምታዩቸው የተማሪ ውጤቶች ናቸው። ተማሪዎች በተግባር እየሰሩ የሚማሩባቸው ልዩ ልዩ በተማሪ የተሰሩ የትምህርት መርጃ መሳሪያዎች ናቸው። ትምህርቱን የበለጠ እንዳይረሳ ለማድረግ የምንጠቀምባቸው። እንደምንሆነ ደግሞ ብሮድባንድ ራሱ ይቻል ብሮድባንድ አለው። በኢንተርኔት ብዙ ነገሮች እንዳውሎድ አድርገን እዚህ ማስተማር እንችላለን። ተማሪዎች ፕሮሴሲንግ ማለት ቀኑ ከአንዳንድ ነገሮች ኬሚካል የሆነ ነገር ይሆናል። ከነዛ ነገር እሱ ለመጠበቅ ባለሀብቱ ትልቁ ዓላማው የተሻለ የሰው ኃይል ማፍራት ዓላማ አድርጎ የተነሳ የገነባው ስለሆነ ትልቅ ታርጌት አድርጎ የሚሰራው በቢዝነስ ሳይሆን የአእምሮ ላይ በመስራት ስለሆነ ለዛ ተመጣጣኝ የሆነ ማህበረሰቡን ያማከለ መካከለኛ ክፍያ ነው እየተቀበለ ያለው። ለዛ ነው ያም ለግባት እንጂ ይህን የሚሸፍን ሆኖ አይደለም። ለትምህርት ቁሳቁሶች ግባት የግድ ራሱ መምራት ስላለበት ብቻ ነው። ስለዚህ ትምህርት ቤቱ ከባህር ዳር ብቻ ነው ማለት ነው። ኢቨን አዲስ አበባ እንዲህ አይነት ትምህርት ቤት ዩኒቨርሲቲዎች ራሱ የላቸውም እንዲህ አይነት ትምህርት ቤት ህንፃ ግንባታ ፋሲሊቲ። ላይብራሪውን ደግሞ ገብተን ያለውን ነገር እናሳያቸዋል። ምናልባት ዛሬ ተማሪዎች ላይኖሩ ይችላሉ። እሱ ግን ያሳኛል። ዲስኮፋል ላይክ እንደ እንትን ነው፣ እንደ ዩኒቨርሲቲ የስታንዳርድ ነው የተሰራው ላይብራሪ። ከዚህ ማንበባ ቴንሽን ቦክሶች ናቸው እና ከ56 በላይ ተማሪ በአንድ ጊዜ ማስተናገድ ይችላል። ለእያንዳንዱ ቴንሽን ቦክስ ማለት ነው። ቴንሽን ቦክሶቹ ደግሞ ተማሪ አቴንት ሙሉ የራሱ ያለ ሞረድ ደግሞ የተለያዩ የማህበራዊ ሳይንስ እና የናቹራል ሳይንስ የተማሪዎች መጽሐፍ ሪፈረንስ
ትምህርት ቤት በደንብ አድርገን አዘጋጅተን ገና ፊውቸር ተደርጎ የሚታሰብ ነገር ነው አሁን ትምህርት ቤት ይዞልን የመጣው። ይሄ ደግሞ ትውልድን ቀረጻ ላይ ደግሞ የተሻለ ቴክኖሎጂ ላይ አዲስ ትውልዶችን ለማፍራት ትልቁ መሳሪያ ነው እያስባሉ። እዚህ ጋር ደግሞ የ12ኛ ክፍሎች የሚል ነገር እያየሁ ነው። ለ12ኛ ክፍሎች አንዳንድ ነገሮችን ምናልባት ትምህርት የሚችል ከሆነ እዚህ ጋር የምታያቸው ከዚህ በፊት 12ኛ ክፍል የተፈተኗቸው ሀገር አቀፍ ፈተናዎች ሳምፕል ናቸው። ተማሪዎች ቼክ እያደረጉ አብረው ሲያነቡ ሊጠቀሟቸው የሚገቡ የተለያዩ የምታያቸው ሽቶች ናቸው። በተለያየ ዓመተ ምህረት 12ኛ ክፍሎች ፈተና ሀገር አቀፍ ፈተና ሲፈተኑ የሚቀሩትን አመተን እነዚህ ለጥናት የሚጠቀሙባቸዋል። ስለዚህ አሁን ተሰዎችና የትኛውንም ጥያቄ ትምህርት ቤታቸው ላይ መጥተው መስራት ይችላሉ። የትምህርት ቤት ራሱ የቻለ ዌብሳይት የቴሌግራም ቻናል ላይ አስፈላጊ ነገሮች ይለቀቃሉ። ቴሌግራም ቻናል አለው። እያንዳንዱ የክፍል ደረጃ ከ9ኛ እስከ 12ኛ ለራሱ ይችላሉ። ለ12ኛ ክፍል የሚያስፈልጉትን ወደ 12ኛ ክፍል መልቀቅና መጠቀም ይችላሉ ተማሪዎች። ችግር እንዳይደርስም ያው በተለያየ መንገድ ጥበቃዎችን አጠናክረን ይጠቀማል። ከ17 ያነሱ የጥበቃ ሰራተኞች አሉ። በአንድ ቀን እዚህ የተቀጠሩ ግቢ ውስጥ 17 ሰራተኞች አሉ ጥበቃዎች። እነዚህ ጥበቃዎች በውስጥም በውጭም የተለያዩ ኮንትሮል ስለሚያደርጉ ከአደጋ። ስለዚህ ከ17 ጥበቃ በቀን ውስጥ ቢያንስ 10 ትምህርት ቤቱን ራውንድ ኮንትሮል ያደርጋሉ ማለት ነው። ያደርጋሉ። ትምህርት ቤት ግቢ ብቻ ሳይሆን ራውንዱም ስለሚጠብቁት ብዙ የአደጋ ስሜት የለም። ትምህርት ቤቱ በስፖርት ሜዳው ደረጃውን የጠበቀ የስፖርት ሜዳ ነው ያለው። ይህ የስፖርት ሜዳ አንዱ እንደ መማሪያ ክላስ የሚቆጠሩ አንድ መማሪያ ክላስ ተብሎ ስለሚወሰድ ስፖርት ሜዳ አስፈላጊ የሆኑ የተለያዩ ቁሳቁሶችን አሟልቶ ደረጃውን ጠብቆ የተገነባ ስለሆነ በኋላ በአካል ስታዩ የበለጠ ማረጋገጥ ትችላላችሁ። ገና ከዚህ በላይ ብዙ ነገር ያለ አይሲቲ ማዕከል ነው። ይህ አይቲ ክላስ በአንዴ እስከ 40 በላይ ተማሪዎች ሁሉ መሸፈን ይችላል። እንግዲህ እንደሚለው ብዙ ነገሮችን ያደርጋል ትምህርት ቤቱ። በጣም ብዙ ነገሮችንም ለተማሪዎች እያደረገ ነው። ይህን ያክል ደግሞ ተማሪዎችን ተኮር ሆኖ የሚያግዝ የተማሪዎችን አንደርቤት ወደፊት የሚያግዝ ትምህርት ቤት በሚኖር ደግሞ እኛም ደስተኛ። ቀጣይ ምንድን ነው? ቀጣይ ስቴዲየም ማየት ይቻላል። እንደዚህ የቤት ስራ የክፍል ስራ ፕሮጀክት ስራ የሚሰጡ ተማሪዎች አሉ። ያን የፕሮጀክት ስራ መስራት ተማሪዎች ናቸው። ደስ ይላል። እንደምንለው ተማሪዎች በግሩፕ ነው ደግሞ እያንዳንዱ ነገር ወርክሾፕ ያለው ወደ ስቴዲየም የሚወስደው መስመር ነው። በስቴዲየም ጋር እንደምን ተማሪዎች አሉ። ዛሬ እንደዚህ ልምምድ የሚያደርጉ ተማሪዎች አሉ። እነዚህ ተማሪዎች በትርፍ ጊዜያቸው መጥተው ስለሚጠቀሙ ነው። እኛም ኦፕን አድርገን ልጆች እንዲጠቀሙ ስራ እየሰራን ስለሆነ በጣም የሚያምር ይሆናል። ይህ ሜዳው የተፈጥሮ ሳር ነው። የተፈጥሮ ሳር የሚገርም የተፈጥሮ ሳር ነው። ይሄ እንደምናየው ከሆነ ደግሞ ተማሪዎች ፉትሳል ላይ ፕራክቲስ እያደረጉ ነው። በጣም የሚያምር እይታ ነው ያለው። እዚህ ጋር ደግሞ የተማሪ የደጋፊዎች መቀመጫ ራሱን የቻለ ወንበር አለ። ኤቭሪዋን መልበሻ ክፍሉን እናሳያችሁ። ሜዳው በጣም አርቲፊሻል ነው የሚመስል ግን የተፈጥሮ ስለሆነ የውሃ ይጠጣል። ከዚህ አይደለም እንክብካቤ ይደረግለታል። ኳስ ክለብ ብሔራዊ ቡድን መጥቶ የሚሰለጥን ራሱ በጣም የሚገርም ሜዳ ነው። የመረብ ኳስ አለ፣ የእጅ ኳስ አለ። ሁሉም ተኮር ነው ማለት ነው። ብዙ ነገሮችን የያዘ ነው ስቴዲየም። መሮጫ ትራኩ እንደምናየው ደግሞ አስፋልት ነው። ትራኩም አለው። በዚህ ካሬ ላይ የሚያክል የሚያምር ቢልዲንግ መገንባት ደስ የሚል ነገር እናት መልበሻ ክፍላችሁ ልንገባ ነው። ማየት ይቻላል።
መጸዳጃ ቤቶች አሉ። ዋው ያያችሁ ነው። ሻወር ቤቶች አሉ። ከዚህ ወደዚህ ያሉት መጸዳጃ ናቸው። ከዚህ ወደዚህ ደግሞ ሻወር ቤቶች ናቸው። ስለዚህ ተማሪዎች ስፖርት ሜዳ ከቆዩ በኋላ ሻወር እዚህ መውሰድ ይችላሉ። መጸዳጃ ቤት እዚህ መጠቀም ይችላሉ። መታጠቢያዎች አሉ የምታያቸው። ከሻወር በኋላ ውሃ ምናምን ቢፈልጉ ይጠቀማቸው ናቸው ማለት ነው። መጠቀም ይችላሉ። ሻወር ቤቶች ወደ 3 ሻወር ቤት አለ እዚህ ጋር 4 ሻወር ቤት አለ። 3 ደግሞ መጸዳጃ ቤት። ይሄ ለወንዶች ወይ ለወንዶች፣ ለሴቶች ደግሞ በዛ ሰይጣል። ተማሪዎች የትም ቦታ ሄደው ጊዜያቸውን እንዲያጠፉ ደስ የሚል ገጽታ ስላለ ተማሪዎች ጊዜያቸውን አብዛኛው የሚገኙት ትምህርት ቤት ውስጥ ነው ማለት ነው። አንዳንድ ነገሮችን ይሰራሉ፣ ፕሮጀክት ስራዎችን ይሰራሉ። ተዝናንተው ሊሄዱ ይችላል። ውስጥ ላይ ሻወር፣ ሽንት ቤቱ ዘመናዊ የሆነ ነገር አይተናል። ትምህርት ቤት ላይ አጠቃላይ ኳሊቲ ኢዝ ብራንድ የሚለውን ነገር ጥራት መለያ የሆነውን ነገር እያየን ነው። 5000 በላይ ካሬ ላይ ነው ያረፈው ይህ ትምህርት ቤት። ሃይ ስኩል ብቻ ነው። ኤሌመንታሪ ደግሞ እንዳለው ተነግሮናል። እዚህ ጎን ላይ የሚታዩት ቢልዲንግ የኤሌመንታሪ ነው። አጠቃላይ እንግዲህ ይህ ትምህርት ቤት ከ15000 እና ከ20000 በላይ ካሬ ላይ እንዳረፈ እዚህ ጥራት ያለው ትምህርት ቤት ባህር ዳር ከተማ አማራ ክልል ውስጥ አግኝተናል ማለት ነው። አሁን እንግዲህ የሚቀሩን አንዳንድ የላብራቶሪ ክላሶች አሉ። ዛሬ ቅዳሜ ነው። በቅዳሜ ቀንም እንግዲህ እዚህ ትምህርት ቤት ውስጥ አብዛኛውን መምህራኖች ክላስ ይሰጣሉ። ተማሪዎች ደግሞ መጥተው እዚህ የግል ስራቸውን ይሰራሉ፣ አሳይመንታቸውን ይሰራሉ። እንግዲህ ከቻለን ልንሞክር ነው። መምህር ከተፈቀደልን ተማሪዎች እየተማሩ ውስጥ ገብተን እናያለን። ሰላም ናቸው። እንዴት ናቸው? እነዚህ ቅዳሜ መምህሮች ተማሪዎች ናቸው። መጽሐፍ ከበር ለማድረግ ብቻ ሳይሆን የተሻለ እውቀት ለመስጠት የድጋፍ ትምህርት የድጋፍ ወይም የቱቶሪያል ስለሆነ ስለዚህ መምህራን ከስራ ቀናቸው እዚህ እየተገኙ ተማሪዎችን ያግዛሉ ማለት ነው። ተማሪዎችም እንደዚህ እየተማሩ 4ኛ ፎቅ እንግዲህ እየወጣ ነው። ቴራሱ የትኛውንም አይነት ነገር ባህር ዳር ያሉ ልጆች ብዙ ማየት ስለሚችል እየተነገረ ነው። ዓላማ የተገነባበት ለተለያዩ ለአዳራሽ ለልዩ ልዩ ስራዎች ታስቦ ነው የተሰራው። ለጊዜው ተማሪዎች ምሳ መመገቢያ እዚህ ቦታ ነው። በተጨማሪም ወንበሮችን ያወጣን የስብሰባዎች ሲካሄዱ እዚህ ቴራፍ ላይ የምንጠቀምበት ነው። እዚህ ሆኖ ደግሞ ተማሪዎች ቪው ማድረግ ይችላሉ። የአባይና የጣናን የባህር ዳር ንፋስ እንደፈለጉ መቀበል የሚችሉበት ቴራስ ነው። እንግዲህ ሚሊኒየም ፕሮግረስ አካዳሚ በትንሽ ቆይታችን ዘመናዊ ላብራቶሪ አየን፣ ዘመናዊ የቴክኖሎጂ ክላስ አየን፣ ዲጂታል የሆነ የተማሪዎችን ላይብረሪ አየን። አሁን ደግሞ ዘመናዊ የሆነውን ቴራሳቸውን፣ ምሳ መመገቢያቸውን፣ ስብሰባ ሲሄድ የሚያካሂዱበትን ቦታ ተማሪዎች እረፍትና ምሳ ሰዓታቸውን እዚህ መጥተው የሚዝናኑበትን ወይ ደግሞ ችግር የሚያደርጉበትን ቦታ ነው እየጎበኘን ያለ ነው። እንግዲህ ከትምህርት ቤት ርዕሰ መምህር አቶ ከፍያለ ጋር የምናደርገው ቆይታ በዚህ ብቻ ያበቃም። እንግዲህ በሁለተኛ ደረጃ ብቻ ከ32 ያላነሱ ሰራተኞች አሉ። የጥበቃ ሰራተኞች አሉ፣ የአድሚን ሰራተኞች አሉ። በርካታ የሆኑ ሰራተኞች ናቸው ያሉ። ስለዚህ በመምህራን ደረጃ እና በአስተዳደር ዘርፍ ብቻ ስንሆን ከ32 ያላነሱ ሰራተኞች አሉ። የኬሚስትሪ ላቦራቶሪ ነው። ኬሚስትሪ ላቦራቶሪ ለማስጎብኘት እየገባ ነው። የኬሚስትሪ ላቦራቶሪ ክላስ ነው። እነዚህ የኬሚስትሪ ኢንስትሩመንቶች ናቸው። እነዚህ አፓራተስ ይባላሉ። በኬሚስትሪ የተለያዩ አፓራተሶች ናቸው። እዚህ ጋር ብታያቸው ኬሚካል እና አፓራተሶች አሉ። እዚህ ላይ ፕራክቲካሊ መጠቀም ይችላሉ ማለት ነው። ኬሚካል ስቶር ክፍል ነው። በእርግጥ ያው የኬሚካል ሽታ ምናምን ሊኖር ስለሚችል ጥንቃቄ ያስፈልጋል። እዚህ መታያቸው የተለያዩ ኬሚካሎች አሉ። የኬሚካል ዝርዝሮች እዚህ ጋር የተጻፉ ናቸው እና እዚህ ምን የሚባል ኬሚካል እንዳለ ማየት ይቻላል። ያንዳንዱ በግሩፕ የተቀመጡ ናቸው አሉ። ልዩ ልዩ ኬሚካሎችን እዚህ የምታያቸው እነዚህ ከባባድ አሲዶች ናቸው። ቦትድ ነው።
የፀሐይ ብርሃን እንዳያጠቃቸው በቀይ የታሸጉት በጣም እንግዲህ የዩቲዩብ ቤተሰቦቻችን በሙሉ የፕሮግረስ ቤት የነበረን ይህን ይመስላል። ሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።